ወይዘሮ ዝናሽ ዶክተሩን ለማመስገን ስትደውል ሀምላል ከዶክተሩ ጋር ተኝታ ነበረ። እጅግ ደንግጧ ትገኛለች። ኤሚም ድና ወደ ቤቷ ተመልሳለች። ትልቅ አቀባበልም ተደርጎላታል። ሰላም ሰላም! ውድ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ ስለምትከታተሉም ከልብ እያመሰገንኩኝ ያለፈውን ክፍል ትንሽ ላስታውሳችሁ። ያለፈው ክፍል ዳጊንና ኑሃምን ለማስታረቅ ኑሃሚ እራት አዘጋጅቷ አቶ ሌኩንም እንዲመክራቸውና እንዲቆጣቸው እንዲያስታርቃቸው አድርጓ ነበረ። ሆኖም ዳጊም በፍጹም ይቅርታ አላደርግም ቢለም ኑሃሚ በተናገረችው አነጋገር ይቅርታ ለማድረግ ተሰባስበው ሳለ ማዱን ባርክልንና እንብላ እያለች ሆኖም ማታ ስለነበረ በር ሲከፈት እጅግ ደንግጠው ነበር ክፍሉ የተጠናቀቀው። ሆኖም በሩ ያንኳኳችው ቅመሜ ነበረች። እሱም በምሽት ስለሆነ እጅግ ደንግጠው ነበረ። ለምንድነው በዚህ ሰዓት የመጣሽው ብላ ኑሃሚ ስትጠይቃት እኔ እኮ አልፈራም፣ ጎዳና ላይ ስላደኩኝ ምንም የምፈራው ነገር የለም በማለት ትመልሳለች። ሆኖም ኑሃሚ እንደዚህ ማለት የለብሽም፣ ከዛሬ ጀምሮ በዚህ ሰዓት ከቤት እንዳትወጪ ብላ ትላታለች። እሷም እሺ በማለትም አሮጊቴና አባቴም እናቴም ናፍቃኛለች ብላ ትላታለች። እሱም አሮጊቴም እንደምትመጣ ከነገረቻት በኋላ እሺ ነይና አስተኝኝ አብረን እንተኛ ብላ ትላታለች። ኑሃሚም እኔ እመጣለሁ በሉ እናንተ ቁጭ በሉ በማለት ቅመሜን ለማስተኛት ወደ ውስጥ ትገባለች። ቅመሜንም ልታስተኛ ስትል ቅመሜ ነይ አብረሽኝ ተኚ፣ አሁን አብረሽኝ እንድትተኝ ነው የምፈልገው። እኔ አሮጊቴም እየናፈቀችኝ ነው፣ ሁሉም ሰው እየናፈቀኝ ነው፣ አባቴም እናቴም። ስለዚህ አብረሽኝ እንድትተኝ እፈልጋለሁ ስትላትም አይ አሁን እመጣለሁኝ፣ ስለዚህ አንቺ እየተኛሽ ጠብቂኝ ብላ ታባብላትና አስተኝቷት ወደ ውስጥ ትመለሳለች። በምትመለስም ሰዓት እራቱም አልተበላም ነበረ። ሆኖም ዳጊን በሉ ይቅርታ ተባባሉ በማለትም እንደ ወንድማማቾች ይቅርታ መባባል አለባችሁ በማለትም ይነግሩታል። እሱም እኔ አሁን ላይ ምንም አይነት ይቅርታ አላደርግም፣ በፍጹም ይቅርታ አላደርግለትም ብሎ ይላቸዋል። እነሱም እጅግ ይደነግጡና ካዩት በኋላ ናሆምም አንተ የፈለግከውን ነገር ጠይቀኝ አደርግልሃለሁ፣ ይቅርታ አድርግልኝ ብሎ ሲለውም የፈለግከውን ነገር ካለውም በኋላ ዳጊ በጣም ይቆያል። የልብ ትርታቸውም ድው 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 እያለ ይጨምራል። የልብ ትርታቸው ይታየኝም ነበረ። ኑሃሚም እጅግ ደንግጦ አቶ ሌኩንም እጅግ ደንግጦ ኑሃምም ልባቸው ቱር ሲል ትንሽ ከዘገየ በኋላ አይ እኔ ሰርግ ላይ አንደኛ አጃቢ አድርገ ካልሾምከኝ ይቅርታ አላደርግልህም በማለት ሰርፕራይዝ ያደርጋቸዋል። እነሱም እጅግ በመደንገጥም ኑሃምም ከአንደኛ በፊትም ካለ ካንተ የሚበልጥ ማንም የለም፣ ምንም ችግር የለውም በማለትም ይቅርታ ይደራረጋሉ። እነሱም ይቅርታ ተደራርገው ከተሳሳሙ በኋላ አሁን ወደ ማዱ እንሂድ በማለትም እቺ የመጨረሻ የደስታችን እራት ናት። ከዚህም በኋላ ልጄም ከሕክምና ትመጣና አንድ ላይ ተሰባስበን ደስታችን እየቀጠለ ይሄዳል በማለትም አቶ ሌኩ ምግቡን ከባረኩት በኋላ ምግቡን ለመብላትም ካሉ በኋላ እንግዲህ ዳጊም እየተጫወቱና እየተሳሳቁ ይገኛሉ። ሆኖም እሱ የሚሄድበት ቦታ አለኝ በማለት ይሄዳል። ሀምላልም እንግዲህ ቤቱን
ማስተካከል ትጀምራለች። እንኳን ደህና መጣሽ ኤሚ የሚለውንም አቀባበሎች ከፊኛ ጀምሮ እያስተካከለች ነበረ። ሆኖም ኑሃም መጥቶ ዳግም የለም ወይ እንዲያግዝሽ በማለትም ሲል ዳግም የት እንደሄደ እንጃ፣ ግን አንድ ጥያቄ ጠይቀ ዳግም እንደዛ ባለ ሰዓት ምን ተሰምቶ ነበረ ብላ ትለዋለች። እሱንማ ተይው ብሎ እንግዲህ አሁን የት ሄዶ ነው ብሎ ይላታል። የት እንዳለ እንጃ፣ ግን የሆነ ቦታ እንደሄደ ነው። በቃ እኔ ላግዝሽ ብሎ ሲላት አንተማ ታዝገኛለህ ወይስ ታግዘኛለህ ብላ ትለዋለች። አይ አያግዝሽም ያዝግሻል እንጂ መልሱን እሱ ስላልመለሰልሽ እኔ ልመልስልሽ። እሱ አዝግ ነኝ እንዴ ብሎ ቀለድ ቀለድ ነው ያደረገው። ያዝግሻል እንጂ አያግዝሽም እና በመቀጠል ካዲያ ምን ታስባለ በማለትም ስትል አሁን ዳጊ የሚያፈቅራትንና የሚወዳትን እኛ እንደምንጋባ እሱም አግብቶ ከብዶ ላየው እፈልጋለሁ ብሎ ይላታል። ካገባ ግን ለምን ይከብዳል በማለት ጥያቄ ፈጥሮብኛል። ካገቡ ይከብዳሉ ያለው ሰው ማን ነው? ያለው ሰው ትርጉሙን ለእኔ ያሳውቀኝ ስል ማሳሰቢያዬን በመሃል እንደተለመደው ቀጠል እያደረግኩ ሄዳለሁ። ሆኖም ኑሃሚ አይ ይሄን ያህል ይቅርታ ያደረገልህ ፍቅር እብድ ነውና ከሆነ ሰው ፎንቃ ገብቶለት ነው መሰለኝ ይቅርታ ያደረገልህ ብላ ትለዋለች። ዳግም ግን ለምንድን ነው ይቅርታ ያደረክላት ስል ደግሞ እችንም ጥያቄን ቀረብ እያደረግኩኝ ማሳሰቢያዬን እየቀጠልኩ ዜናዬን እቀጥላለሁ። ዳጊ እንግዲህ ይቅርታ አደረገላት እንጂ ኤሚን መጨረሻ ላይ የግሉ እንደሚያደርግ ስለታወቀው ሊሆን ይችላል ብለን እንጠረጥራለን። መጠርጠራችን አይቀርምና ሆኖ ወይዘሮ ገነትና አቶ ተሰማ ወይዘሮ ገነትና ባይሉ ነው ተሰማ ነው ጠፋብኝ እዚህ ጋር። ወይኔ ጋሽ አለማየሁ ይጠፋብኝ። እስቲ አስታውሱኝ። አዎ አስታውሱኝ። እና ቅመሜ ጠፍቶባቸው ነው ወንድ አይደለችም ማለት ወይኔ። ልክ 6 ደቂቃ ምናምን አካባቢ ስደርስ ዝብርቅ የሚል ልቤ ድው 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 ይላል። እንትን እኮ ነው ንፋሱ እና ወይዘሮ ገነትና አቶ ተሰማ ተውት፣ ለዛሬ ተውት፣ ችግር የለው። እናንተ ብቻ ፈታና ዘና ስትሉ እኔ ሚስጥሩን ጠቅለል አድርጌ ነግራችኋለሁ። ምንም እንዳታስቡ። እናንተ ብቻ በትዕግስት ለመከታተል ያብቃችሁ እያልኩኝ እቀጥላለሁ ማለት ነው። ከመቀጠል ወደ ኋላ ሰለማለል እንደዛው ዝናብም ሊዘንብ ነው እኛ ጋር ድድድ የሚለው ዝናብ ይመስለኛል ሳስበው ማለት ነው። ሆኖም እንግዲህ ቅመሜ በመጥፋቷ ለአቶ ሌኩ ይደውሉለታል። አቶ ሌኩንም ምን ሆናችሁ ነው ወዳጄ ብሎ ሲለው ቅመሜ ጠፍቷብን እኔና ገነት ተጨንቀናል ብለው ጋቢ ነገርም ለብሰው ጎዳና ላይ እየሄዱ ነበር። ውይ ጓደኛዬ፣ እኛም በጨዋታ ሆነን እረሳ ነው ቅመሜ እኮ እኛ ጋ ናት በማለትም ሲለው እፎይ አረፍኩኝ ጓደኛዬ በማለት ወይዘሮ ገነት ወደ ቤት ተያይዘው ከባላቸው ጋር እየተራሯጡ ወደ ቤት ይገባሉ። ሩጫቸው ከኋላ በኩል ጋቢው ከፍና ዝቅ ስላለ ደስ ይል ነበር አረማመዳቸው። ሆኖም እሳቸውም እንግዲህ ቤት ከገቡ በኋላ ዝንጥና ፏ ብለው ወደነ ወይዘሮ ዝናሽ ቤት ይመጣሉ። እሱም ከመጡ በኋላ እንግዲህ ማን ነበረች ኑሃሚ መቀመጥ እያስታወሱኝ እኮ ነው በኮሜንት ምነግራችሁ ስማቸውም ማለት ነው። ወይስ የራሴን ስም ልጠቀምበት ይቻላል አይደለ? ምን አባቱ ስና 1000 ዓመት የለም። 1000 ዓመት ማለት ምን ማለት ነው? ሺበተር ነው። ሺበተር ለፊታችሁ ጥሩ ነው ተጠቀሙ እያሉን ነበረ። አይ ለካ በዚህ ጋር የፊት አይደለም። ኦኬ አይ አም ሶሪ። እና እነሱም ወደ አቶ ሌኩ ቤት ከሄዱ በኋላ እንግዲህ አቶ ሌኩንና አቶ ተሰማ
ለመውለድ 1 ወር ብቻና 15 ቀን እንደቀራቸውም እያወሩ ነበረ። ሆኖም ወይዘሮ ገነት በርቺ ልጄ ብላ ስትላትም አቶ ተሰማ አረባክሽን ልጄ ቁጭ በይ እንጂ ከቅድም ጀምሮ ቁጭም ስትይ አይቼሽ አላቅም ብሎ ሲላት እኔ አይቻት ነበረ ለካሜራው ስትል ነው ብድግ ብድግ ያለችው። እኔን ደውሎ ቢጠይቁ ኖሮ እነግሮት ነበረ እያልኩኝ ወይዘሮ ገነት ደግሞ ውይ እሷ እኮ መቀመጥ አትወድም፣ ይሄ ባህሪዋ ነው በማለትም ይመልሱለታል። አቶ ደረጀ ደግሞ ከየት መጥቶ ገባ? ይሄኛው እኮ የሌላ ድራማ ነው። ወይኔ እናቴ ተምታታብኝ ዛሬማ። ሁሌም እንደተምታታብሽ አይደለ አንቺ ፈረስ፣ ሁል ጊዜም እንደተምታታብሽ እና አቶ ተሰማ እንግዲህ አይ በቃ እንደዛ ከሆነ እሺ ልጄ በርቺ፣ ቀጥ ያሏት። ከዛን እሷም ወደ ስራዋ በመቀጣጠልና በመቀጠል ትጀምራለች። ሆኖም እነ ወይዘሮ ዝናሽ እስኪመጡ ድረስ እነሱም እየተጫወቱም ነበረ። እንግዲህ ጩና ደግሞ በህልሟ ሳይቀር ዳጊ ባክተወኝ ዳጊ እያለች በእንቅልፏ ትወተውታለች። ሀምላልም እንዴ ጭራሽኑ ቀን እንቅልፍ እምቢ አለሽ፣ ምግብም አላስበላለሽ፣ ጭራሽ በኩለ ሌሊትም ዳጊ እያልሽ መለፍለፍ ጀመርሽ እያለች መሳቋን ትጀምራለች። ወይኔ ንፋሱ፣ ወይኔ ጉዴ ፈላ፣ ይዞኝ ሊሄድ ነው። የት ነው ይዘ የምትሄደው? ብቻ እምዬ ኢትዮጵያ ወስደ ልክ እኛ በር ላይ ቁጭ አድርገኝ፣ ችግር የለው ወይ ከዛን እንዴት አድርጌ ነው? ወይኔ አየሁት እኮ አየሁት፣ አይኔን ጨፍኜ ንፋሱ እንደዛ ቢወስደኝ የሚፈጠረውን ነገር ያረቢ ውሰደኝ፣ አንተ ንፋስ ወስደ ጉባ አድርገኝ። አሚን። እሺ እንቀጥላለን። እንግዲህ ወይዘሮ ጩና እንደዛ ካለቻትም በኋላ እንግዲህ ከነጋ በኋላ ሀምላል ሳቋን ትጀምራለች። ጩና ምንድን ነው በኩለ ሌሊትም ስታስካኪ ነበረ? ምንድን ነው የምታስካኪው? እንቁላል እንደሚጥል ዶሮ እያለቻት እሱን ቅመም እኔ ነኝ ጀመርኩበት። እሺ ውዶቼ እና በመቀጠል አንቺ ሌሊትም ኤርሚያስን እየጠራሽ አረባክሽን ብላ እያወራችው እያለ እንደውም እኮ ስልኩን አሁን ራሱ እያየሽ ተሰምጠሽበት ነበር ስትል ዳጊ ይደውላል። ዳጊም ሲደውል ይኸው ደወለ አላነሳም ብላ ትላታለች። ታየለ ታነሻታለሽ ብላ ስትላትም አላነሳትም። እኔ ጩና አይደለውም ጭራሽ ጆሮዬ ላይ ዘግቶ እኔ ላነሳ ብላ ትንሽ ጥብር ስትል ሀምላልም ዳጊ ዛሬ ከደወለ ደግሞ አይደውልም ስትላት ይኸው ለአንቺ ብዬ ላንሳ በማለት ታነሳለች። አረ ጩና አሁን ላምላል ብለሽ አይደለም እንዳያመልጥሽ ብለሽ ነው። ወይ ጉዴ! እና ስልኩን ታነሳላታለች፣ እሷም ታነሳለታለች። ሴት አረኩት ደግሞ እዚህ ጋር ገባችሁ? ወይኔ እና ወደ ዜና ዘነዘና ስንገባ ከዛን እንግዲህ በመቀጠል ስልኩንም ካነሳችበት በኋላ አንተ ምንድን ነው በመባባል ጥብርና ጥብር እየተባባሉ ለምንድን ነው የማትለምነኝ? ምን አይነት ሰውዬ ነህ? ለምነኝ፣ ከዛም በኋላ ነው ተገናኝተን ስልክህን የምሰጥ በማለትም ትመልስለታለች። ጭራሽ የአይምሮ መድኃኒትሽን ስትውጪ ደውይልኝ በማለት ስልኩንም ጥርቅም ያደርገዋል። ሆኖም ሀምላል መሳቋን ትጀምራለች። አንቺ ጦሽ ወንሽ እንዴ ብላ ስትለው እውነቱን ነው ዳጊ፣ መድኃኒትሽን ዋጭበት፣ እኔ ስንት የሚያሳስበኝ ነገር አለ፣ ልጆቼ ያሳስቡኛል ስትል ሀምላልም በዚህን ሰዓት ትደነግጣለች። የምን ልጆች ብላ ስትላትም ሲጃራ፣ ጫት ወዘተ እንደዚህ አይነት ነገሮችን ትጠራባታለች። አይ አንቺ ደግሞ ይሄንን ነገር ስትነግራት በብዙ ችግር ውስጥ እንዳለፈች ሀምላል ትረዳታለች። ሆኖም የምትፈልጊውን ነገር ንገሪኝ፣ እሸከምልሻለሁ፣ ጭንቀትሽን እጋራሻለሁ በማለትም
ትነግራታለች። በዚሁም ጩና ደስ ይላታል። ሆኖም አሁን ወደ ስራችንና ወደ ሀሳባችን እንመለስ። አንድ ጊዜ የሆነ ሰው አግኝተሽ አልነበር ወይ ስትላትም አዎ አግኝቼው ነበረ። ተግሶ ሁልጊዜም ብቻውን ነው የሚቀመጠው፣ ግን ብሊረን ነው ብርለት ባለ ብር ነው ማለት ነው። ኦኬ ያው መጥራት ያቃተንን እንጠራለን። አማርኛውን እየተሳሳትን ከጠራን በኋላ በመጨረሻ ጎበዝና አንደኛ እሆናለሁ ብዬ አስባለሁ። ማሰብ ብቻ ሳይሆን እሆናለሁ። በጣም ጎበዝና ጀግና ነኝ። እሺ እሺ፣ እኔ ቆንጆ። በመቀጠል እንቀጥላለን። ከዛን እንግዲህ ከሰውየው ጋራ ትተኛለሽ ትላታለች። ሀምላልም በፍጹም እንደዚህ አይነት ነገር አላደርግም። እንዴት ነው እንደዚህ የምትይኝ? የፈለገ ነገር ብረክስና የወረድኩኝ ብሆን ገላዬን አሳልፌ አልሰጥም ነው አልተኛም ብላ ትላለች። ሆኖም እኔ እኮ ተኝ አላልኩሽም አስጨርስኝ በማለትም ትስጨርሳታለች። እሷም ካስጨረሰቻት በኋላ አሁን አንቺ ሄደሽ አጠገቡ ሆነሽ መጠጥ ውስጥ እንደተለመደው መድኃኒቱን ትጨምራለች። ከዛም በኋላ እንግዲህ እሱ ከተኛ በኋላ አንቺም አብረሽ ተኝተሽ ቪዲዮ ወይም ፎቶ አብረሽ ትቀርጫለሽ። ከዛን ያንን መረጃ ከያዘን በኋላ ለመጀመሪያ ቀን 500 ብር 500 ብር ነው 500 ሺህ እንጠይቀዋለን ስትል ሀምላል ትደነግጥና ይሄን ብር የት እናስቀምጠዋለን ብላ ትላለች። ማስቀመጫ ካጣችሁ ምንም ችግር የለውም፣ እኔ ጋር ማስቀመጫ ስላለ ወደ እኔ ሼር ማድረግ ትችላላችሁ እያልኩኝ በመሀል እንደበላልቃለን። ሆኖም እንግዲህ ያ እዛ እያለ እናቶ ሌኩንም እንግዲህ እነ ወይዘሮ ዝናሽን በጉጉት እየጠበቋቸው ሳለ ኤርሚያስም አበባውን ይዞ ከችላል። ሆኖም ጎንበስና ቀና ብሎ አይናፋር ሆኖም ነበረ። በጣም አይናፋር ሆኖ ነበረ። ራሴን አስታውሶኝም ነበረ። እኔም አይናፋር ነኝ። በዚህ በምላሴ ስንጣጣ ስታዩኝ አይናፋር እንዳልመስላችሁ። ሆኖም እንግዲህ እያወሩ እየተጫወቱና እየተሳሳቁ ብዙ ነገር እያሉ ሳለ እነ ወይዘሮ ዝናሽ ከች ይላሉ። እነ ወይዘሮ ዝናሽም ከች ሲሉ አቶ ሌኩን አልቅሶ ነበረ። የሚገርማችሁ ነገር አንድ ድራማ ተጀምሯል። ፍለጋ የሙሽራዋን የልጇን ሙሽራ የገደለች ወይዘሮ ፋንቱ ማለት ነው። ለአቶ ሌኩን ደግሞ በዛ ጋር ሚስት፣ በዚህ ጋር ደግሞ ውሽማ። አያችሁ ይገናኛሉ እኮ ይህኔ እኮ ይገናኛሉ። ውሽማ ሚስት በሆነው እየሰሩ ነው። ወሬ እኳ በመሀል አመጣላችኋለሁ ብያቸው የለ ያው ብዙ አምጥቼላችኋለሁ። እና ወደ ገደለው ስንገባ አቶ ሌኩንም ኤሚን አይቶ እንደ ደንቡ እንደ ሀገራችን ሴራና ደንብ እልቅሻውን ይጀምራል። አቶ ሌኩ እንዴ ዛሬ እኮ የደስታችን ቀን ነው፣ ማልቀስ የለብም በማለትም እኔም ትንሽ አለቃቅሻቸው ካልኩኝ በኋላ አሁን ተረጋግቼ ነበረ። ትዝ ሲለኝ ግን አልቻልኩም። እሱም አንድ ልጄ ድሯልኝ መጣች በማለት እንግዲህ የሚፈካና ፈታ ብላ ኤሚንም እቅፍ አድርግቶ ከሁሉንም እቅፍ ካደረጋቸው በኋላ ወይዘሮ ዝናሽንም እቅፍ አድርጓት ወይዘሮ ፋንቱንም አቅፏት ነበረ። ሆኖም ኤርሚያስም ፍላወሩን ሰጥቷት አይኖቿን እያየ የኔ ቆንጆ እያላትም ነበረ። ሆኖም ግን ኬኩን ከየት ሀገር ነው የገዟት? በጣም ትንሽዬና የመጨረሻ ትንሽዬ ናት። ሆኖም እንግዲህ ኖሃም ለነ ይሄ ኖሃምና ኖሃም እኮ ለምን ስም አተው ነው ወይ? ከኔ ራሱ ቢበደሩ እኮ ይችሉ ነበረ። እና የቤት ስጦታ እንደሰጣቸው አቶ ሌኩን ይናገራል። ወይዘሮ ዝናሽም ደስ ይላቸዋል። ሆኖም አሁን ለዳጊ ትልቅ ነገር ማድረግ እፈልጋለሁ። የራሴ አብራክ ነው አለው። አብራክ ማለት ምንድን ነው? አብራክ ምንድን ነው? እስቲ ቆይ እንመለስበታለን። አብራክ ማን ነው?
አብራክ ስሙ ነው እንዴ? ደግሞ ውሸቴን ነው። አብራክ ሲባል የራሴ ባይሆንም የተሰጠኝ ስጦታዬ ነው ምናምን ነገር አለ። ኬኩንም ቆረሰ። ኤርሚያስንም በደንብ አመሰግነው። ከዚህም በኋላ ቀናና ፈታ ብለ እንድትሄድ እፈልጋለሁ አለ። ኤርሚያስም እንግዲህ እንደ አይናፋር ሙሽራዎች ነው የመሰለ የገጠሮቹ ሙሽራዎች ማለት ነው። ሆኖም እንግዲህ ኬኩም ተቆረሰ። ምን አለ ደስ የሚል ነበረ እና እኔ እንደዛው እያለ አላለቀም። እና ወይዘሮ ዝናሽ እንግዲህ ዶክተሩንም ሁሉንም አመስግነው ወይዘሮ ፋንቱም ከቅመሜ ጋር ለሽ ብለው የልባቸውን እያወሩ እሷንም እንግዲህ ሲያመሰግኗት እኔ ምንም ያደረኩላችሁ ነገር የለም ብላ ትላቸዋለች። እንግዲህ እኔ ያደረኩት ሳይሆን እግዚአብሔር እኔ ጋር ያስቀመጠው በትክክል ነው የመለሰችው። ጌታ ቪዲዮ አጠረብኝ እንጂ አሁን ላይ ወሬው መጥቶልኝ ነበረ እና እግዚአብሔር እኔ ጋር ያስቀመጠልሽን ነው እየሰጠሽ ብላታለች። እንግዲህ ሀምላል ከዶክተሩ ጋር ተኝታ ወይዘሮ ዝናሽ ስትደውል ክፍሉ በዚህ ተጠናቋል። ወሬን እንዳልቀጥል ደቂቃው አለቀ።